ዳታ ወደምንፈልገው ደረጃ ወደምንፈልገው ኑሮ ወደምንፈልገው ስራ ወደምንፈልገው ቢዝነስ መለወጥ እስካልቻለ ድረስ that's not information ያንድ ሀገር ወይም ዲፕሎማት ተጽዕኖን ሊወስኑ የሚችሉ በርካታ ጉዳዮች እንዳሉ ይታወቃል። ዕውቀትና ሙያ፣ ጥልቅ የሆነ መረዳትና እንደ ዓለም አቀፍ ግንኙነት፣ ፖለቲካ፣ ኢኮኖሚክስና የባህል ጥናት በመሳሰሉ አስፈላጊ ዘርፎች ላይ ዕውቀት ማዳበር ያስፈልጋል። ሰላም ውድ የአቤት ፖድካስት ቤተሰቦች እንዴት ናችሁ? አቤት ፖድካስትን ስለምታደምጡ እጅግ አድርገን እናመሰግናለን። በዛሬም የአቤት ፖድካስት የፕሮቶኮል ጉዳይ በርዕሰ ጉዳይነት የምናነሳው የአንድ ሀገር ወይም ግለሰብ ዲፕሎማሲያዊ ተጽዕኖ እስከምን ድረስ ነው፣ የሀገራት ዲፕሎማሲያዊ አቅም እንዴት ይመዘናልና የዲጂታል ዲፕሎማሲን አንስተን እንጨዋወታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በድጋሚ ጋበዝን። አሁን ባለንበት ዘመን የሰለጠነ ሰው ነው በአይቲ እና በአይሲቲ ኮንሴፕት ወር በቴክኖሎጂ ዘመን ከተማ ውስጥ የሚኖር የሰለጠነው ነው የሚባለው ምንድነው? የሚያገኛቸውን ዳታዎች ራሱ ኢንፎርሜሽን ቴክኖሎጂ እና በተለያየ መንገድ ተጠቅሞ አናላይዝ አድርጎ ጋርቤጅ አውት አድርጎ የሚፈልገውን ነገር ለግል ህይወቱ፣ ለስራው፣ ለተለያዩ ነገሮች ለጥቅማጥቅሞች መጠቀም ሲችል ያኔ ሰውዬ በኢንፎርሜሽን ቴክኖሎጂ ውስጥ ተጠቃሚ ነው ወይም በከተማ አኗኗር ውስጥ ቤዚክ ኖሌጅ ነው ይባላል። ይሄ ማንኛውም ሰው ሊኖረው ይገባል። ለምን ግዴታ ነው? በዚህ ዘመን ላይ ግዴታ ነው የሚባለው ምንድነው? እያንዳንዳችን እጅ ቴክኖሎጂ ገብቷል። ሳንወድ በግድ ያንኳኳ በራፋችን በርግዶ ገብቷል። ለምሳሌ ያህል መብራት ኃይል በኦንላይን መከፍሉት ማለት ጀምሯል። ቴሌ ብር እንደምታውቀው ነው ለደቂቃችን ትምህርት ክፍያዎች ጊዜ ከሌላችሁ አትምጡ በኦንላይን መክፈት ይችላላችሁ ያለ ነው። አፕሊኬሽኖችም አሉ። የትምህርት ክፍያ አለ፣ የነዳጅ ክፍያ አለ፣ የገበያዎች ክፍያ አለ፣ የነዳጅ ቅጂ አለ፣ የምናምን ቅጂ አለ እና የተለያዩ ዶክሜንቴሽኖች ላይ የመንግስት መስሪያ ቤቶች ፖስት የሚያደርጓቸው ዶክሜንቶች አሉ። እነኚህን ዶክሜንቶች መመሪያዎች ምናምን ለማንበብ ማለት ነው። እነኚህን ፕሪንት አድርጎ ለመያዝ ወስዶ ማመልከቻዎችን ጽፎ ለመላክ የሚያስችል ደረጃ ይሄ ቤዚክ ኖሌጅ ያስፈልጋል። የትኛውም ዓለም ላይ ያለ ሰው እነኚህ ቤዚክ ኖሌጆች በየትኛውም እድሜም አይገድበውም። ማንኛውም እድሜው ከ12 ዓመት በላይ የሆነ 90 ዓመት የሚሆነ ሰው ቢሆን የእድሜ ገደብ የለውም። እነዚህ ቤዚክ ኖሌጆች የግድ ያስፈልጋል። አቤት ዳታ ወደምንፈልገው ደረጃ ወደምንፈልገው ኑሮ ወደምንፈልገው ስራ ወደምንፈልገው ቢዝነስ መለወጥ እስካልቻለ ድረስ that's not information የሚባለው something ዳታዎች በየቦታው ነው ያሉት። ዳታዎች ሁሉ ጊዜ በእጃችን ላይ ያሉ፣ በስልካችን ላይ ያሉ፣ በምናየው ነገርም አሉ፣ በተለያየ ነገሮች አሉ። እነኚህን ፕሮሰስ አድርጎ ወደሚፈልገው ነገር መለወጥ የሚችል ኃይል የሰለጠነ ሰው ማለት ይህንን ነገር ይዞ ይህን ፕሮሰስ አድርጎ በሚጠቅመው ደረጃ መጠቀም የሚችል የሰለጠነ ሰው ነው። አለበለዚያ ምንድነው የሚሆነው? በተለይ ድሮ የኢንፎርሜሽን እጥረት ነበር። አሁን ደግሞ ተገላቢጦሽ ሆኗል። የዳታ ጎርፍ ነው ዓለምን እያለቀለቃት ያለው። ይሄ የዳታ ጎርፍ ስለወሰድነው ብቻ አይጠቅመንም። ዳታ ነው ፕሮሰስ ወደ ኢንፎርሜሽን አልተለወጠም። ወደ ኢንፎርሜሽን ለውጠን መጠቀም ስንችል ያኔ በአይቲ በአይሲቲ እና ዘመኑ በሚፈልገው ደረጃ ተጠቃሚ እንሆናለን ማለት ነው። ቁጭ ብለን የተለያዩ ነገሮችን ወደኛ ስለመጡ በኢንተርኔት ውስጥ በወሬ ውስጥ በመንገድ ላይ ስለመጡ እነኚህን ዳታዎች በሙሉ ወደ ውስጥ አስገብተን ፊልተር አድርገን ለያይተን ተጠቀም ካልቻለን የዚህ ሰለባ ነው የምንሆነው። የዳታ ጎርፍ ማለት ዛስዋይ በዚህ ዘመን ላይ ትልቁ በኢንፎርሜሽን ቴክኖሎጂ በአይቲ ላይ ዳታ ማይኒንግ የሚባሉ ሳይንስ መጥቷል። ዳታ ይቆፈራል። ተቆፍሮ የሚጠቀመው ነገር ይወጣል። ልክ ወርቅ ማዕድን ቆፍረን የሚፈልገውን ነገር እንደምንወስደው ሁላ በዚህ እንደ ጎርፍ ዓለማችንን ማጥለቀለቀው ዘመን ላይ ዳታዎች በአግባቡ አንጥረን ወስደን ለሚፈልገው ነገር ካልተጠቀምንባቸው በስተቀር እነኚህ ጠራርገው ነው የሚሄዱት። ጉዳትም አለው ማለት ነው። የዚህ ዘመን ጉዳቶች መለየት መቻል ነው። አቤት የአንድ ሀገር ወይም ግለሰብ ዲፕሎማሲያዊ ተጽዕኖ የሚወስኑ ጉዳዮች ምንድናቸው ብለን ስንጠይቅ የአንድ ሀገር ወይም ዲፕሎማት ተጽዕኖን ሊወስኑ የሚችሉ በርካታ ጉዳዮች እንዳሉ ይታወቃል። ዕውቀትና ሙያ፣ ጥልቅ የሆነ መረዳትና እንደ ዓለም አቀፍ ግንኙነት፣ ፖለቲካ፣ ኢኮኖሚክስና የባህል ጥናት በመሳሰሉ አስፈላጊ ዘርፎች ላይ ዕውቀት ማዳበር ያስፈልጋል። የመግባባት ችሎታ፣ ዲፕሎማቶች ሀሳባቸውን ለማቅረብና ግንኙነታቸውን ለመገንባት የመደራደር የማሳመንና በቂ ቋንቋ ችሎታ ሊኖራቸው ይገባል።
ትስስር መፍጠርና ግንኙነት ከሌሎች ዲፕሎማቶች፣ የመንግስት ባለስልጣናት፣ የቢዝነስ መሪዎችና ተጽዕኖ ፈጣሪ ግለሰቦች ጋር ጠንካራ ትስስር መፍጠር ለትብብርና ሀሳብ ለመቀያየር ጠቃሚ ነው። የባህል እውቀት እና ጥንቃቄ ዲፕሎማቶች የሚሰሩባቸውን አገር ባህል ማወቅ ስራቸውን በጥንቃቄ እንዲሰሩ ያስችላቸዋል። የግል አቀራረብም ግርማ ሞገስ፣ ሐቀኛነት፣ ትዕግስትና ተላማጅነት መሰል ጸባያት ዲፕሎማቱ ከሌሎች ጋር ያለውን ግንኙነት እንዲጠናከርና ውስብስብ የሆኑ ጉዳዮችን እንዲያይ ያደርገዋል። ትራክ ሪከርድና ሪፑቴሽን ይሉታል። የዲፕሎማቱ ያለፈ ስኬቶችና የሐቀኛነት ዝናውና የዲፕሎማቲክ መሪዎችን መከተሉ ታማኝነቱን እንዲሁ ይጨምራል። ወቅታዊ መረጃ ማግኘት ስለ ዓለም አቀፍ ሁነቶችና አዳዲስ ለውጦች ትክክለኛና ወቅታዊ መረጃ ማግኘት መቻል ዲፕሎማቶች በእውቀት ላይ የተመሰረተ ውሳኔ እንዲወስኑና ችግሮችን እንዲተነብዩ ያስችላቸዋል። ሶፍት ፓወር የአንድ ሀገር ባህል፣ እሴትና ፖሊሲዎች የሚወደዱ ከሆነ ያላትን የዲፕሎማሲ ተጽዕኖ ይጨምራል። ከአዳዲስ አሰራሮች ጋር መላመድ ዲጂታል ዲፕሎማሲን እና አዳዲስ ቴክኖሎጂዎችን መጠቀምን ጨምሮ ተለዋዋጭነትና ፈጠራዎችን በዲፕሎማሲ ግንኙነት መጠቀም ተጽዕኖ ለመፍጠር ይረዳል ይላሉ ባለሙያዎች። ብዙ ጊዜ ዲጂታል ዲፕሎማሲ ሲባል እንሰማለን። ይሄ የዲጂታል ዲፕሎማሲ ዓለምን የቀየረባቸው መንገዶች በስፋት ይነገራሉ። የተሻለ ተግባቦት አንዱ ነው። በዲጂታል ዲፕሎማሲ ውስጥ ዲጂታል የሆኑ መገናኛ መንገዶች ዲፕሎማቶች በተለያየ ቦታ ሆነው ርቀት ሳይገድባቸው እንዲገናኙ፣ ውይይትና ድርድር እንዲያደርጉ ያስችላቸዋል። ግልጸኛነት ማህበራዊ ሚዲያዎች እና የኦንላይን ፕላትፎርሞች መንግስት በቀጥታ ከዜጎች ጋር እንዲገናኝ በማድረግ ግልጽነት እንዲፈጠር ይረዳል። ዲጂታል ቻናሎች ርቀትና አካባቢ ሳይገድባቸው መልእክቶችን ለዓለም አቀፍ ማህበረሰብ እንዲደርሱ ያስችላሉ። ዲጂታል ዲፕሎማሲ በአደጋ ጊዜ መልእክቶችን በፍጥነት እንዲሰራጩና ድጋፍ የማድረግ ጥረቶችን ለማስተባበር እንዲሁ ይጠቅማሉ። መንግስት ዲጂታል መንገዶችን በመጠቀም ብሔራዊ ጥቅማቸውን፣ ባህልና እሴቶችን ለማስተዋወቅ ይጠቀሙባቸዋል። በአጠቃላይ ዲጂታል ዲፕሎማሲ የዲፕሎማሲ ስራን ግልጽና ተደራሽ በማድረግ ረገድ ሚናውን ቀይሮታል። የዲፕሎማሲ ዓለም ወይም ደግሞ የዲፕሎማሲ ግንኙነት ሚናን ቀይሮታል፣ አሳድጎታል ይባላል። ከዲፕሎማሲ ጋር በተገናኘ ሌላው የሚነሳው ጉዳይ የአደራዳሪዎች ሚና ነው። ምርጥ አደራዳሪ የሚባለው ምን ሲያሟላ ነው ይባላል። ድርድሮችን በውጤት ለማጠናቀቅ እንደ አደራዳሪ ሊያሟላቸው የሚገቡ ባህሪያትና ጥቅሞች ይኖራሉ። ከነዚህ ውስጥ እንግዲህ ገለልተኛነት፣ በድርድር ከሚካፈሉ አካላት ገለልተኛ መሆን ወይም አድሎ አለመፈጸም ይጠቀሳል። የተግባቦት ችሎታ ሊኖር ይገባል። ድርድር ለማመቻቸት የሚያስችል ጠንካራ የንግግር ችሎታ ይጠይቃል። ስሜትን መረዳትም እንዲሁ ሌላኛው ክህሎት ነው። የሁሉንም አካላት ስሜትና አተያይ መረዳትና እውቅና መስጠትም ያስፈልጋል። ችግር የመፍታት ችሎታንም ይጠይቃል። በድርድር ወቅት ቁልፍ ሀሳቦችን መለየትና መፍትሄዎችንም መፈለግ ይጠይቃል። ትዕግስት ጊዜ በሚወስድና ጠንካራ ክርክር በሚኖርበት ጊዜ ትዕግስት ማድረግም ተገቢ ነው። ተለዋዋጭነት ተለዋዋጭ በመሆን ለተለያዩ ሰዎችና ሁኔታዎች የሚመቹ ስትራቴጂዎችን መንደፍ ያስፈልጋል። ሚስጥር ጠባቂነት ሌላኛው ጉዳይ ነው። በድርድሩ ሂደት ሚስጥር መጠበቅና ሙያዊ ስነ ምግባር በመላበስ መንቀሳቀስ ያስፈልጋል። የስነ ምግባር መሮችን በመከተል መንቀሳቀስና ድርድሩን በሐቀኛነት መምራትም ያስፈልጋል። ድርድሩን ሊጎዱ የሚችሉ የባህል ልዩነቶችን ማክበርና መረዳትም እንዲሁ ያስፈልጋል። አስቸጋሪ የሆኑ ነገሮችን የሚያጋጥሙበት ጊዜ ቢፈጠርም ያለመሰልቸት መፍትሄ ለማምጣት ፈቃደኛ መሆንም ከምርጥ አደራዳሪ ክህሎቶች ወይም ደግሞ ችሎታዎች ተብለው ከተዘረዘሩት ውስጥ በዋናነት የሚጠቀሱ ናቸው።